የሞኝ ሴት 7 ትልልቅ ስህተቶች። በአንድ ወቅት አንድ እናት ለልጇ እንዲህ አለቻት፣ ልጄ ሆይ ዓለም እንደ መስታወት ናት። ካሳየሻት ፈገግታ በላይ የምትመልስልሽ የምትሰጫትን ጥንቃቄ ነው። ዛሬ የምንነጋገረው ስለ ሴትነት ድክመት ሳይሆን በሂደት ራሳቸውና ክብራቸውን ስለሚያጡ ሴቶች ነው። ሞኝነት መረጃ ማጣት ሳይሆን መረጃው እያለ በስሜት መነዳት ነው። እነዚህ 7 ስህተቶች የብዙዎችን ሕይወት የቀጠፉ፣ ትዳርን ያፈረሱና ማንነትን ያደበዘዙ ታላላቅ ጠባሳዎች ናቸው። ውድ የሀበሻ ሳይክ ቤተሰቦች፣ ወደ ስህተቶቹ ከማለፋችን በፊት ላይክና ሼር ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ የቻናሉን ቤተሰብ ይሁኑ። አሁን ወደ መጀመሪያ ስህተት እንለፍ። አንደኛው ስህተት ራስን በመሰዋት ውስጥ መጥፋት። ታሪካችን የሚጀምረው ራሷን ለሌሎች አሳልፋ በሰጠች ሴት ነው። ብዙ ሴቶች ፍቅር ማለት ራስን መርሳት ይመስላቸዋል። ባሏ እንዲማር እሷ ስራ ትቀጠራለች። ልጆቿ እንዲያገጡ እሷ የተበጣጠሰ ትለብሳለች። ነገር ግን አንድ ሴት ራሷን መንከባከብ ስታቆም ዓለምም እሷን ማክበር ታቆማለች። ራስን መጣል የፍቅር መገለጫ ሳይሆን የውድቀት መጀመሪያ ነው። ባዶ ኩባያ ሌላውን ሊያረካ እንደማይችል ሁሉ የራሷን ህልም የሞተባት ሴት ለሌላው ተስፋ መሆን አትችልም። በሂደትም ለአንተ ስል እኮ ነው እንዲህ የሆንኩት የሚለው ወቀሳ ትዳሩን ወደ ሲኦል ይቀይረዋል። ሁለተኛው ስህተት የምስጢር አጥርን ማፍረስ። የሞኝ ሴት ሁለተኛው ስህተት ምላሷን አለመግራት ነው። የቤቷን ጉድፍ፣ የባሏን ድክመትና የጓደኞቿን ምስጢር ለጎረቤት ማውራት እንደ ጀብዱ ትቆጥረዋለች። ነገር ግን ንፋስ የወሰደው ወሬ ሆስፒታል አይመለስም። ዛሬ አብራሽ እየሳቀች ምስጢርሽን የምትሰማሽ ሴት ነገ ያንኑ ምስጢር እንደ ጦር ትጠቀምበታለች፣ ልብሽንም ትወጋዋለች። የቤቷን በር ቆልፋ የውስጥ ምስጢሯን በአደባባይ የምትዘራ ሴት ክብሯን በገዛ እጇ የምታረክስ ምስኪን ናት። ሦስተኛው ስህተት ሰውን የመለወጥ ቅዠት። አንዲት ሞኝ ሴት በውስጧ አንድ ትልቅ ስህተት ትሰራለች። እሱም በእኔ ፍቅር ይለወጣል ብሎ ማመን ነው። መጥፎ አመል ያለውን፣ ሱስ የተጠናወተውን ወይም የማያከብራትን ሰው ትዳር ሲይዝ ይስተካከላል ብላ ራሷን ታታልላለች። ነገር ግን ሰው የሚለወጠው ራሱ ሲፈልግ ብቻ ነው። እሷ የሰው ባህሪ ጠራቢ እንጂ ፈጣሪ አይደለችም። ይህ ስህተት ወደማያልቅ ጩኸትና ሰላም ወደሌለው ትግል ይከታታል። አራተኛው ስህተት የንጽጽር እስረኛ መሆን። በአሁኑ ዘመን ይህ ስህተት የብዙዎችን ቤት እያፈራረሰ ይገኛል። የሌላውን ሰው ውጫዊ ገጽታ እያዩ የራስን ቤት ማማረር። ሞኝ ሴት ጎረቤቷ የገዛቸውን ዕቃ ካልገዛች፣ ጓደኛዋ የሄደችበትን ቦታ ካልሄደች ሰላም ታጣለች። የሌላውን ሰው ኤግዚቢሽን ከራሷ ጓዳ ጋር ታወዳድራለች። ባሏን ካለው አቅም በላይ ታስጨንቀዋለች። በዚህም ምክንያት በቤቷ ሊኖር የሚችለውን ፍቅር በቁሳቁስ ፍላጎት ትገፋዋለች። እርካታ የሌላት ሴት የትም ብትሄድ ሰላም አታገኝም። አምስተኛው ስህተት የገንዘብና የኢኮኖሚ ጥገኝነት። ሞኝ ሴት ባለቤቴ ያስተዳድረኛል በሚል ሰበብ የራሷን አቅም ታዳክማለች። ገንዘብ ማግኘት ማለት የግድ ቢሮ መሄድ ማለት አይደለም። ነገር ግን ራሷን የምትችልበት ጥበብ ሊኖራት ይገባል። ሙሉ በሙሉ በሰው እጅ ላይ የምትወድቅ ሴት ነገሮች ሲበላሹ የምትሄድበትን ታጣለች። የኢኮኖሚ ጥገኝነት ለብዙ በደሎች ዝም እንድትል ያስገድዳታል። ይህ ደግሞ ክብሯን ዝቅ ያደርገዋል። ስድስተኛው ስህተት ባውንደሪ የሌለው ትዕግስት። ትዕግስት ታላቅ ክብር ነው። ነገር ግን መረገጥ ትዕግስት አይደለም። ሞኝ ሴት ስድብን፣ ንቀትን እና ክህደትን ታግሼ ትዳሬን አጽናለሁ በማለት ትቀበላለች። ይህ ግን ትዳርን ማጽናት ሳይሆን
ጥቃትን ማበረታታት ነው። ባውንደሪ የሌላት ሴት እንደ ክፍት ሜዳ ናት። ማንም እየመጣ ይረግጣታል። አንድ ሴት የትኛው ይቅርታ እንደሚገባውና የትኛው ድርጊት መቆም እንዳለበት መለየት ካቃታት ማንነቷ በሰው ጫማ ስር ይደመሰሳል። የመጨረሻውና ሰባተኛው ስህተት ፈጣሪን ረስታ በሰው መታመን። ሁሉም ነገር በሰውኛ ጥበብ ብቻ ለመፍታት መሞከር የመጨረሻ ስህተት ነው። ሴት የቤት መሰረት ናት። መሰረቱ ደግሞ ከፈጣሪ ጋር ያላት ግንኙነት ነው። የሞኝ ሴት ትልቁ ስህተት ለሰዎች የምትሰጠውን ቦታ ለእግዚአብሔር አለመስጠቷ ነው። ባሏን ወይም ልጆቿን እንደ አምላክ ታያቸዋለች። እነሱ ስከዷት ወይም ስቀየሩባት ዓለም ይጨልምባታል። መንፈሳዊ ጥንካሬ የሌላት ሴት በትንሽ ማዕበል የምትፈርስ የሸክላ ቤት ናት። ውድ የሀበሻ ሳይክ ቤተሰቦች፣ እነዚህ 7 ስህተቶች የአንዲትን ሴት ብርሃን የሚያጠፉ ናቸው። ነገር ግን እነዚህ ስህተቶች ማወቅ ለመለወጥ የመጀመሪያ እርምጃ ነው። ራስሽን መውደድ ስትጀምሪ፣ ምስጢርሽን ስትጠብቂ፣ ባለሽ ስትረኪ፣ ራስሽን ስትችይ፣ ባውንደርሽን ስትጠብቂና በፈጣሪሽን ስትታመኝ ሞኝ የተባለችውን ማንነትሽ ሙቶ አስተዋይዋ ሴት ትወለዳለች። ሕይወት ምርጫ ናት። አንቺ ግን ዛሬ ጥበብን መርጠሻል። ስለዚህ በዚህ ቀጥይ።